ቴዲ አፍሮ ዘፋኝ ብቻ ነው ልትሉ ነው? ኧረ እባክህ ቴዲ እኮ ንጉስ ነው። ንጉስ ስላችሁ ጀስት የጥበብ ምናምንማ ያው ይታወቃል አይደል? የጥበብማ ንጉስ ነው። ምን ጥያቄ አለው? ግን አጼ ቴዲ አፍሮ ማለት ነው። በቃ ቴዲ ጀስት የሰራው ስራ በቃ እኔ ቃላት ራሱ ለመግለጽ ይከብደኛል። አስባችሁታል? ቴዲ አሜሪካዊ ቢሆን ኖሮ ኢትዮጵያዊ ባይሆን ኢትዮጵያ ውስጥ የሚፈጠረውን ነገር እንዴ ህዝቡን ማን እንዳያደርግ ነበረ? ማን ስለ ኢትዮጵያዊነት ይሰብክ ነበረ? ቴዲ ማለት እኮ የኢትዮጵያን የኪነ ጥበብ በቃ የክብር ካባ ያለበሰ የአርትን ቫልዩ ያሳየ በስራዎች ውስጥ ፍቅርን፣ አንድነትን፣ ቂም እንደማይጠቅም የሰበከ ምርጥ የኢትዮጵያ ልጅ ነው። እኔ እውነቴን ነው የምላችሁ ቴዲን እኔ በቃ አጼ ቴዲ አፍሮ ነው እምለው። ንጉስ ነው በቃ የኢትዮጵያ ንጉስ ነገስታት ጋር ለይቼ አላየውም በቃ እና ቴዲ ማለት ለኔ ይለይብኛል። እና በፈጣሪ ስም ቴዲ ባይኖር ኢትዮጵያ ውስጥ የሚፈጠረውን ነገር ሳስበው እንኳን ኢትዮጵያ ይሆን ክልል ቴዲ አፍሮ በጣም ነው የምንወድህ፣ በጣም ነው የምናከብርህ። እንደው 1000 ዓመት ንገስልን ንጉሶይ። እንዲሁም ደግሞ እኔ ብቻ በዓለም ላይ ያለውን መልካም ነገር ሁሉ ይስጥ። እንወድሃለን።